ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ስም ለዘላለም ብሩክ ይሁን። ዛሬ በጸሎት በጣም ለሚተጉ ለእግዚአብሔርን ሐሳብ ለሚፈልጉ የእግዚአብሔርን ፊት ለሚፈልጉ አንድ የእግዚአብሔርን ሐሳብ ይዤላችሁ ቀርቤያለሁና ደስ ይበላችሁ። ጸሎታችሁ ተሰምቷል። ጸሎታችሁ ስለተሰማ የእግዚአብሔር መልስ መጥቷል። ይመጣል ብቻ ሳይሆን መጥቷል። ክብር ለኢየሱስ ይሁን። የሉቃስ ወንጌል አንድ ላይ አንድ ህይወት አለ። እሱም ዘካርያስ እና ኤልሳቤጥ የሚባሉ ሁለት ሰዎች ነበሩ። እነሱ ሁለት ሰዎች በእግዚአብሔር ቃል እና በእግዚአብሔር ሕግ ያለ ነቀፋና ያለ ነውር ይኖሩ ነበር። እነሱ በእድሜያቸው አርጅተው ነበሩና እግዚአብሔር ዘካርያስ ካህን ስለነበረ ለማጠን እንደ ካህኑ ወግ ለማጠን ተራው ደረሰበትና ወደ ቤተ መቅደስ ገባ። በዛን ሰዓት ነው ትልቅ ታምራት የሆነው። ዛሬም በጌታ በኢየሱስ ስም ተራው ያንተ ነው። ተራው ያንተ ነው። የማገልገል ተራ፣ የመጸለይ ተራ፣ ፊትን የእግዚአብሔርን ፊት የመፈለግ ተራ፣ የመክበር ተራ። ከዚህ በኋላ የጉስቁልና ኃይል ሳይሆን የበረከት ኃይል፣ የበረከት ተራ፣ እውቀት የማግኘት ተራ፣ የመማር ተራ፣ የማስተማር ተራ ያንተ ነው። ተራው ነው የኔ ነው የሚለው አሜን ብሎ ይቀበል በኢየሱስ ስም። እስካሁን የዘገየባችሁ የሚሆንላችሁና የሚደርስላችሁ ተራው ያንተ ነው። እግዚአብሔር አምላክ አንተን የእምነት ተራ፣ የእምነት ከፍታ ላይ የማድረስ ተራው ያንተ ነው። የወደቀ የምትመስል የመነሳ ተራ ያንተ ነው። የጠፋ የምትመስል የማግኘት ተራ ያንተ ነው። በእግዚአብሔር ፊት የመገኘት ተራ ያንተ ነው። የጸሎት ተራ ያንተ ነው። የዝማሬ ተራ ያንተ ነው። ክብር ለኢየሱስ ይሁን። የዝማሬ ተራ፣ ቃል የመስበክ ተራ፣ ወንጌልን የመናገር ተራ ያንተ ነው። እድሜ እስካለ ድረስ የምን ተራ ያንተ ነው? የወንጌል ተራ ያንተ ነው። የወንጌል ተራ ያንተ ነው። ቃልን የመናገር ተራ አንተ፣ የማደግ ተራ አንተ ነው። ነግደ የማታውቅ የንግድ ተራ አንተ ነው። የማትረፍ ተራ አንተ ነው። አገር በየትኛውም ቦታ ላይ የመሄድ ተራ አንተ ነው። ሄደ የማትረፍ ተራ አንተ ነው። ክብር ለኢየሱስ ይሁን። ስለዚህ ተራው ደረሰበትና ተራው ደርሶበት ዘካርያስ እንዲህ ሆነ። ሲያጥን ሲጸልይ ነበረና ድንገት ያልታሰበ ነገር በህይወቱ በእድሜው ገጥሞት የማያውቅ ነገር ገጠመው። ምን? የጌታ መልአክ በሱ ላይ በአጠገቡ ቆመ። ብዙ ጊዜ የምትጸልዩ ሰዎች ራእይ ታያላችሁ። እግዚአብሔር ራእይ ያሳያቸዋል። መልአክን ይልክላቸዋል። ጌታ ይገለጥላቸዋል። ብዙ የምትጸልዩ፣ ብዙ የሚጾሙ፣ ብዙ የሚተጉ ለእግዚአብሔር ሀሳብና ፈቃድ ራሳችሁን የምታስገዙ ሰዎች እግዚአብሔርን የመልክ ድንገት በቤትና በኑሮ በህይወትህ በእድሜሽ ላይ የጌታ መልአክ ያበራል። ድንገት ይመጣል። ነገርን ይነካል፣ ይለውጣል። ቆየብኝ ነገር የምትለው ነገር ሁሉ በኢየሱስ ስም አሁን መንቀሳቀስ ይጀምራል። አሁን የጌታ እጅ ነካና መሄድ ይጀምራል። ጤና እስካሁን የጤና በሽተኛ ከሆነ የመፈወስ ተራ የጌታ እጅ ነካልና ትፈወሳለህ። ከኃጢአት ትነጻለህ። እግዚአብሔርን ፊት የምትፈልግ ሰው አታፍርምና አትዋረጅም፣ አታፍርም። ክብር ለኢየሱስ ይሁን። የምታመልከው አምላክ የሚያሳፍር አይደለም። ስለዚህ ተራው ደረሰበት። ተራው በደረሰበት የጌታ መልአክ በአጠገቡ ቆሞ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ክብር ለኢየሱስ ይሁን። ዘካርያስ ደነገጠ። አንዳንዶቻችሁ የጌታ መልስ ሲመጣ በጣም የሚያስደነግጥ ከአእምሯችሁ በላይ የሆነ ታምራት ይሆናል። በቤታችሁ፣ በልጆቻችሁ፣ በሕይወታችሁ፣ በዕድሜያችሁ፣ በአገልግሎታችሁ ታምራት ይሆናል። በጌታ በኢየሱስም የእግዚአብሔር ታምራት በሕይወት ላይ ይሁን። የእግዚአብሔር ታምራት በሕይወታችሁ ላይ ይሁን። በጌታ በኢየሱስም እግዚአብሔርን ፊት ዛሬም ነገም መልስ ይመጣል ብላችሁ የምትተጉ ሰዎች በኢየሱስም ትጋታችሁን አታቋርጡ። ጸሎታችሁን አታቋርጡ። ልመናችሁን አታቋርጡ። ልግስናችሁን አታቋርጡ። ቸርነታችሁን አታቋርጡ።
ስራችሁን አታቋርጡ። አንዳንድ ነጋዴዎች ንግድ ከሰርብኝ የምትሉ ንግዳችሁን አታቋርጡ። መንቀሳቀሳችሁን አታቋርጡ። ትምህርታችሁን አታቋርጡ። ስራችሁን አታቋርጡ። ድንገት የጌታ እጅ ይመጣና ነገርን ይነካል፣ ያሳድጋል፣ ካለበት ከፍ ያደርጋል። ስለዚህ ምንድነው ዘካርያስ ደነገጠ። በእርጅና እንዴት አድርጌ ብሎ ባለ ጊዜ ይህ ለእግዚአብሔር ይቻላል አለ። ለእግዚአብሔር ይቻላል። ስለዚህ ለአንተ የማይቻል ለጌታ ይቻላል እና ከእንግዲህ በኋላ የጸሎት ተራ ያንተ ነው። የጸሎት ተራ፣ የመሄድ ተራ፣ የመንቀሳቀስ ተራ፣ የመስራት ተራ፣ ወደ ተለያዩ አገሮች የመሄድ ተራ ያንተ ነው። እግዚአብሔር ሆይ ክብር ላንተ ነው። በጌታ በኢየሱስ ስም የጨለማ ስልጣን ስራው ይፍረስ፣ እቅዱ ይፍረስ፣ ዓላማው ይፍረስ፣ መንግስቱ ይፍረስ። በአንተ ላይ ታወጀ፣ በአንቺ ላይ ታወጀ አዋጅ በኢየሱስ ስም ስራው ይፍረስ። ዛሬ ዘካርያስ መልሱ እንዳገኘ ወንድ ልጅ እንደወለደ ያንተ ነገር መልስ ያገኛል። ዛሬ ጀምሮ በኢየሱስ ስም መልስ ላገኘ እግዚአብሔርን አመስግን። እግዚአብሔር ይባርካችሁ በኢየሱስ ስም አሜን።